እንደሚታወቀው ሁላችንም የትኞችን ብንሆን ምንድነው የሆነ መቅረት ያልቻለው ማጥፋት ያልቻለው የሚታወቀን ኢቭል ማለት ነው ባዶ ወይም መጥፎ ባህሪ ወይም ልማዶች አሉ። ስለዚህ እነዚህን እንዴት ማስወገድ እንችላለን የሚለው ነገር ነው በነገራችሁ። ወደ 6 ስትራቴጂዎች ግን ተግባራዊ የተደረጉ የተፈተኑ ሳይንስን ፕሩቭድ የተደረጉ ወሳኝ ስትራቴጂዎች ናቸው ማለት ነው። እነዚህ ስትራቴጂዎች ይህ ሰው ለምሳሌ ወይ የአልኮል ሱስ ኖሮብን ወይም የሲጋራ ሱስ ኖሮብን ወይም የሶሻል ሚዲያ በጣም አዲክትድ ሆነን አትተውም አታውቀውም ይለናል። ነገር ግን አንዳንዴ ምንድነው ምኑ ማወቅ አለብን፣ ትሪገሩ ማወቅ አለብን። we have to identify the triggers ሲባል በዋናነት 3 ነገሮችን መጠየቅ አለብን። ወይ መነሻ ያን ነገር እንድናደርገው የሚያደርገን ነገር ምንድነው ትሪገሩ? አንደኛ what situation ምን አይነት ሁኔታ ላይ ያን ነገር እንድናደርግ ይፈቅዳል። ሁለተኛ where ጊዜው መቼ ነው? ለምሳሌ ጠዋት ነው፣ ቀን ነው፣ ማታ ነው የሚለው ነገር መለየት። ሶስተኛው ደግሞ why ምንድን ለማግኘት ነው ማለት ምክንያቱ ምንድነው የሚለው ነገር ብናውቅ ያንን ባድ የተባለውን ሀቢት ለማስወገድ እንደ መነሻ ወይም እንደ ስታርታፕ የምንጠቀምበት ነው። ስለዚህ ፈርስት ስትራቴጂ ምን ማድረግ አለብን? ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። ዛሬም እንግዲህ ልዩና የተለየ አዲስ ነገርን በህይወታችን የሚጨምር አንድ እንግዲህ ጥናትን መሰረት ያደረገ ነገር ይዘንላችሁ መተናል። ሰው በቆይታችን ብዙዎቻችን ላይ ኦልሞስት አብዛኞቻችን ላይ ያለ ጉዳይ ነው። ስለዚህ እሱን በተመለከተ የምነጋገርበት ቆይታ ይሆናል ማለት ነው። እንግዲህ ባለፉት 2-3 ቪዲዮዎችን ላይ ካስታውሳችሁ ስለ ልማድ በደንብ አይተን ነበረ። ልማድ ምንድነው ወይም ሀቢት ማለት ምንድነው የሚለው አይተን ነበረ። ልማድ ብዙ አይነት ልማዶች አሉ። በዋናነት ግን 2 አይነት ልማዶች እንዳሉ አይተን ነበረ። ፈርስት ዋን ኢዝ ጉድ ሀቢት፣ ሁለተኛው ደግሞ ባድ ሀቢት የሚባል ነገር አይተን ነበረ። ወይም ጥሩ ልማድና መጥፎ ልማድ የሚባለው ማለት ነው። ደግሞ ከዚህ ቀጥሎ ያየነው ደግሞ ሀቢትን ወይም ጥሩ የሚባለውን ስፔሻሊ እንዴት ቢልድ አፕ ማድረግ እንችላለን። ሰው የሚፈልገውን ጥሩ የሚባለውን ልማድ የራሱን ማለት ነው እንዴት መገንባት ይችላል የሚለውን እያንዳንዱ በስቴፕ ወደ 6 ስቴፖችን መሰረት አድርገን አይተን ነበር። ነገር ግን ዛሬ እንግዲህ ከተለያዩ ሶሻል ሚዲያችን ላይ እንግዲህ ካገኘናቸው ከቲክቶክም ከፌስቡክ ከራሱ ከዩቲዩብ ማለት ነው የተለያዩ አስተያየቶችን መነሻ ማድረግ ደግሞ አንድ ሰው ሀቢትን ወይም ልማድን ምንድነው ካወቀ ከተረዳ በኋላ ጥሩ ልማድና መጥፎ ልማድ የሚለው ከለየ በኋላ እንዲሁም ደግሞ አንድ ሰው እንደዚህ ጥሩ ልማዶችን መገንባት የሚችልበትን ስትራቴጂ ካወቀ እንዴት ነው መጥፎ ልማዶችን ማስወገድ ወይም ማጥፋት የሚችለው የሚለውን ነገር እንመለከታለን። እንደሚታወቀው ሁላችንም የትኞችን ብንሆን ምንድነው የሆነ መቅረት ያልቻለው ማጥፋት ያልቻለው የሚታወቀን ኢቭል ማለት ነው ባዶ ወይም መጥፎ ባህሪ ወይም ልማዶች አሉ። ስለዚህ እነዚህን እንዴት ማስወገድ እንችላለን የሚለውን ነገር እንመለከታለን። እንግዲህ እኔ ተታገልባቸው የነበሩ በብዙ ሰዎችም እንዲታዩ አንዳንድ ባድ ወይም መጥፎ የሚባሉ ሀቢቶች አሉ ወይም ልማዶች አሉ። ለምሳሌ በጣም ከተለመዱት ውስጥ ለምሳሌ የአልኮል አዲክሽን ሊሆን ይችላል፣ ስሞኪንግ ሊሆን ይችላል። በጣም ደግሞ ከረንት ደግሞ ሶስተኛው ደግሞ የተለመደ ያለው ደግሞ ይሄ ሶሻል ሚዲያ አዲክሽን ወይም ስክሮሊንግ የሚባለው ማለት ነው። የትኛውም አይነት ባድ ሀቢት ይሁን ወይም መጥፎ ልማድ እንግዲህ አስቀድመን እንደተናገርነው ባድ ሀቢት ማለት አእምሯችን በጣም ማድረግ የሚፈልገው ማድረግ የሚወደው ነገር ግን ደግሞ የረጅም ጊዜ ውጤቱ ደግሞ መጥፎ እንደሆነ ብናውቀው አይነት ልማድ ኢኮኖሚክ ባድ ሀቢት ወይም መጥፎ ልማድ ይባላል። ሁላችንም ላይ ያለ የትኛውም አይነት ለምሳሌ እኔ ጋር ያለው ሌላ ሰው ጋር ላይኖር ይችላል፣ ሌላ ሰው ጋር ያለ ደግሞ እኔ ጋር ላይኖር ይችላል። ታዲያ እነዚህ ባድ ሀቢቶችን የትኛውም አይነት በመጠን ደረጃ ቀላል የሚባሉ አሉ፣ መካከለኛ እንዲሁም ከባድ የሚባሉና በቀላሉ ለማጥፋት የሚያስቸግሩ ባድ ሀቢቶች አሉ። በየትኛውም አይነት ሁኔታ ውስጥ ግን እንዲሁን በየትኛውም አይነት ቅድም ከጠቀስኩላችሁ አንደኛ በደረጃ ወይም መካከለኛ፣ ከፍተኛ ወይም ዝቅተኛ የሚባል ሊሆን ይችላል። ወይም ደግሞ የትኛውም አይነት ቢሆን ለምሳሌ ከሶሻል ሚዲያ አዲክሽን ጋር ወይም ደግሞ ከአልኮል ጋር ወይም ከስሞኪንግ ጋር ሊሆን ይችላል። በየትኛውም አይነት ቢሆን ግን ቀጥሎ ብነግራችሁ ወደ 6 ስትራቴጂዎች ግን ተግባራዊ የተደረጉ የተፈተኑ ሳይንስን ፕሩቭድ የተደረጉ ወሳኝ ስትራቴጂዎች ናቸው ማለት ነው። እነዚህ ስትራቴጂዎች በየትኛችንም ደረጃ ብንሆን ብንተገብራቸው አስማች አስፖሲብል ሙሉ ለሙሉ ለጊዜው ባናጠፋቸው እንኳን ምናልባት ጊዜ ስለሚጠይቁ ማለት ነው ምንድነው እንቀንስና ምንድነው እያሻሻለ ወደ ተሻለ ልማድ ልንቀይራቸው እንደምንችል ጥናቱ ያሳያል ማለት ነው። ታዲያ እነዚህ ስትራቴጂዎች ወይም ሜተዶች አንድን መጥፎ የተባለ ልማድ ለማስወገድ የምንጠቀምባቸው ምንድነው ካላችሁኝ የመጀመሪያው ምን ይባላል? አይደንቲፋይንግ ዘ ትሪገርስ ይሰኛል።
ብዙ ሰው ለምሳሌ ወይ የአልኮል ሱስ ኖሮብን ወይም የሲጋራ ሱስ ኖሮብን ወይም የሶሻል ሚዲያ በጣም አዲክትድ ሆነ አትተውም አታቆም ይላል። ነገር ግን አንዳንዴ ምንድነው ምኑ ማወቅ አለብን፣ ትሪገሩን ማወቅ አለብን። we have to identify the triggers ሲባል በዋናነት ሶስት ነገሮችን መጠየቅ አለብን፣ ወይ መነሻ ያን ነገር እንድናደርገው የሚያደርገን ነገር ምንድነው ትሪገሩ። አንደኛ what situation ምን አይነት ሁኔታ ላይ ያን ነገር እንድናደርግ የሚፈቅደው። ሁለተኛ when ጊዜው ነው ይችላል። ለምሳሌ ጠዋት ነው፣ ቀን ነው፣ ማታ ነው የሚለው ነገር መለየት። ሶስተኛው ደግሞ why ምንድን ለማግኘት ነው ማለት ምክንያቱ ምንድን ነው የሚለው ነገር ብናውቅ ያንን ባድ የተባለውን ሀቢት ለማስወገድ እንደ መነሻ ወይም እንደ ስታርታፕ የምንጠቀምበት ነው። ስለዚህ ፈርስት ስትራቴጂ ምን ማድረግ አለብን? we have to identify the triggers ማለት ነው። ኦራይት አንዴ ትሪገሩን ከለየን በኋላ ምን ማድረግ አለብን? ሁለተኛው ስትራቴጂ ደግሞ ሪፕሌስ ዘ ሃቢትስ። ዋናው ጨዋታ እዚህ ነው። ባይዘው ሪፕሌስ ዘ ሃቢትስ ማለት ብዙ ጊዜ ብዙ ዓመት የቆየብንን መጥፎ ልማድ ወይም ባድ ሃቢት በአንድ ጊዜ ማቆም፣ በአንድ ጊዜ ስቶፕ ማድረግ ወይም ማቆም በጣም አስቸጋሪ ነው። ስለዚህ ሪፕሌስ ዘ ሃቢት ይባላል። ባይዘው ይሄ ፕሪንሲፕል ወይም ይሄ ስትራቴጂ ለራስ ተጠቅሜያለሁ። ምንድን ነበር? ስራ ላይ ከሰኞ እስከ ዓርብ ስፔሻሊ ከሰኞ እስከ ዓርብ በደንብ እሰራለሁ፣ ጠንክሬ እሰራለሁ። ነገር ግን እሁድና ቅዳሜ ስፔሻሊ ማለት ነው አንደኛ በጣም ብዙ ገንዘብ በ5 ቀን ውስጥ የማላጠፈውን ገንዘብ እሁድ ቅዳሜ በጣም ዌስት አደርጋለሁ። ሁለተኛ ደግሞ ኢቭን ከሰኞ እስከ ዓርብ ያወጣሁት ኢነርጂ ወይ በጣም ድካም የሚባለው ነገር ራሱ እሁድና ቅዳሜ በጣም እንዲደክመኝ ያደርግ ነበር። ስለዚህ በዚህ ስትራቴጂ ተጠቀምኩኝ። ዳትሚስ እሁድ ቅዳሜ ቢዚ እንደሆን የራስ ስራ ወይም ሳይድ ሀስል የሚባለው ነገር አፕላይ ማድረግ ጀመርኩ። ያ ማለት ነው ሪፕሌስ አደረግኩት ማለት ነው። ስለዚህ አንዳንዴ ሲጋራ ማጨስ በጣም አጭስር ከሆነ ለማቆም ከባድ ነው። ሶሻል ሚዲያ በጣም ረጅም ሰዓት የምንጠቀም ከሆነ በአንዴ ማቆም አስቸጋሪ ነው። ስለዚህ በዛ ጊዜ ምንድን ነው ያደርግ ያለብን? ለምሳሌ አንድ ሰው ሶሻል ሚዲያ ስክሮሊንግ አዲክሽን ካለበት ኢንስቴድ ኦፍ ዛት አንደኛ ወይ መጽሐፍ ማንበብ ወይ ሁለተኛ ስፖርት ሰርቶ ሩጫ ምናምን ሊሆን ይችላል። እነዚህ ነገሮችን ሪፕሌስ የሚያደርግ ከሆነ ያንን ባድ የተባለውን ሀቢት በቀላሉ አቮይድ ማድረግ እንደሚችል መረጃው ይነገራል ማለት ነው። ስለዚህ ሁለተኛው ስቴፕ ባድ ሀቢትን ለማስወገድ የምንጠቀምበት ሪፕሌስ ዚ ሀቢትስ ተብሎ ይጠራል ማለት ነው። ኦልራይት ነምበር 3 ሌላኛውና በጣም ወሳኙ ሶስተኛው ስትራቴጂ ደግሞ ሜክ ኢት ዲፊካልት ይባላል። ሜክ ኢት ዲፊካልት ካስታወሳችሁ ፕሪቪየስ ኤፒሶዳችን ላይ ብንፈልገውን ወይ ጉድ የሚባለውን ሀቢት ቢልድ አፕ ለማድረግ አንደኛው ምን ማድረግ አለብን? ሜክ ኢት ኢዚ ማድረግ አለብን ብለናል። ምክንያቱም ሜክ ኢት ኢዚ ስናደርገው በቀላሉ ለመስራት በቀላሉ ወደዛ ነገር ኢንቮልቭ ለመሆን ስለሚመች ነው። የዚህ ተቃራኒ በባድ ሀቢት ጊዜ ወይም ባድ ሀቢትን ለማጥፋት ምን ማድረግ ነው? ፕሮሰሱን ማብዛት። ኦኬ ለምሳሌ አንድ መጥፎ ልማድ ቢኖርብን ያንን ለማድረግ ብዙ ስቴፖችን እንድንሄድ ብናደርግ ከሆነ ምንድነው በቀላሉ ላናደርገው ስለሚችል ያንን ነገር የመተው ፕሮባቢሊቲያችን ምክንያቱም ዲፊካልት የሆነ ነገር ደግሞ አእምሯችን በቀላሉ ስለማይቀበልና መስራት ስለማይፈልግ ወሳኝ ስትራቴጂ ነው ማለት ነው። ስለዚህ ያ ባድ የተባለውን ወይም እኛ ላይ ባድ ብለን የጠራነውን ሀቢት ምንድነው ለማስወገድ ሌላኛው ምን ማድረግ አለብን? we have to make it difficult ማድረግ አለብን። ያንን ለመስራት ያንን ሂደት ለመሄድ ስቴፖች ወይ ፕሮሰስ ማድረግ አለብን፣ ማብዛት አለብን ማለት ነው። ስለዚህ ሶስተኛው ስትራቴጂ ምንድን ነው? make it difficult ነው ማለት ነው። ራይት ሌላኛው በጣም ወሳኝ አራተኛው ደግሞ track the progress by the way track the progress ማለት አሁን ለምሳሌ አንዳንዴ ለ5 ዓመት ለ10 ዓመት ኢቭን ለ3 ዓመት የቆየን ልማድ በአንድ ጊዜ ማጥፋት በጣም ከባድ ነው። ስለዚህ ምን ማድረግ አለብን? ሂደቱን ምን ማድረግ አለብን? በምንድነው ለምሳሌ አንድ ሰው በቀን አንድ ፓኮ የሚያጨስ ከሆነ ለምሳሌ አንድ ሲጋራ ብቻ የሚያጨስ ከሆነ ወይም ደግሞ ከዛ አንድ ፓኮ ከነበረበት ለምሳሌ እየቀነሰ መጥቶ ምንድነው ወደ ኋላ መመለስና መመልከት ያንን በሄዳችን ምንድነው ሞር ኢንስፓየር ሞር ሞቲቬት እና ይሄን ካደረኩኝ እኮ ማድረግ እችላለሁ በሚለው አይነት ስለሚያነሳሳን ምንድነው we have to keep the progress we have to track the progress ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ አራተኛው እና ሌላኛው ደግሞ ምንድነው ያንን ስሞል ስቴፕ ወይም የመጣለበትን መንገድ ምን ማድረግ ከዛ ያየነው ሞቲቬት እንድንሆን ማድረግ እና የተሻለ እያሻሻለ መምጣት ይሄ ሌላኛው መጥፎ የሚባለውን ሀቢት ለማጥፋት ለማስወገድ የምንጠቀምበት አራተኛው ስትራቴጂ ነው። ስለዚህ ትራክ the progress ማለት ነው። ኦልራይት ሌላኛው በጣም አስፈላጊው በጣም ወሳኙ አምስተኛው ደግሞ ጌት ሰፖርት እንግዲህ ጥሩ ልማድን ወይም ጉድ ሀቢትን ለመገንባት ካስታወሳችሁ አንድ የምንጠቀመው ነገር ጓደኞቻችንን ወይም በመብላት የሚባለው ነገር አለ። ለምሳሌ አንድ ሰው ወደ ስፖርት መስራት ወይም ጂም ውስጥ ማዘውተር የሚፈልግ ከሆነ ከዛ ጋር የተያዙ ልጆችን ወይም ሰዎችን ጓደኛ ማድረግ አስፈላጊ ነው። ላይክ ዳት አንድ መጥፎ ሀቢትን ወይም መጥፎ ልማድን ለማስወገድ ስትፈልግ
ለምሳሌ ከቤተሰብ ሊሆን ይችላል፣ ከስራ ጋር ሊሆን ይችላል፣ ወይ ቤስት ፍሬንድ ሊሆን ይችላል። እነሱ ምንድነው ያን ነገር እንዲከታተሉ ኦኬ፣ ይሄን ነገር ይሄ መጥፎ ባህሪ ላስወግድ ነው፣ ስለዚህ እንድታግዘኝ እንድትረዳኝ እያልን መጠየቅ በጣም አስፈላጊ ነው። ያን በሚያደርግበት ጊዜ እነሱ አንደኛ አካውንቴብል እንድንሆን ፕሮግረሳችንን ቼክ እንዲያደርጉ ስለሚጠቅም ሰፖርቲንግ በጣም ወሳኝ ነው ማለት ነው። ስለዚህ ሌላኛው በተለይ ብቻችሁንና የሚያግዛችሁ ሰው ከሌለ ደግሞ ሰፖርት የሚያደርጋችሁ አይዟችሁ የሚል ኦኬ፣ ለእናንተ ሞር በትክክለኛው ፊድባክ የሚሰጣችሁ ሰው መፈለግ ባድ ሀቢትን በፍጥነትና በቀላሉ ለማስወገድ የምንጠቀምበት ስትራቴጂ ይሆናል ማለት ነው። ኦራይት፣ ስድስተኛው የመጨረሻው ደግሞ ባድ ሀቢትን የምናስወግድበት ደግሞ ምን ይባላል? ፎርጊቭ ስሊፕ አፕስ ይባላል። ፎርጊቭ ስሊፕ አፕስ ይባላል። ምን ማለት ነው? ፎርጊቭ ስሊፕ አፕስ ማለት አንዳንዴ ረጅም ጊዜ ጥሩ እየመጣ ለምሳሌ ይሄን ነገር በአንድ ወር ውስጥ ማስወገድ አለብኝ፣ ይሄን በአንድ ዓመት ውስጥ ማስወገድ አለብኝ ብለን እንደሳለን። ይሄን እያለ በባህል አንዳንዴ መልሰን ዘው ልንል እንችላለን። ስለዚህ ምን ማለት ነው? ሚስቴኮች ወይም ስህተቶች ሊፈጠሩ ይችላሉ። ስለዚህ ምን ማድረግ አለብን? ዊ ዶንት ኳይት ማለት ማቋረጥ የለብንም። ተመልሰን ተምረን ከነበርንበት ለምንድን ነው እንደዛ የሆንኩት ያቋረጥኩት ብለን ተምረን ምን ማድረግ አለብን? ተመልሰን መቀጠል አለብን። ያኔ ነው ያ መጥፎ ምንለው ሀቢት በሂደት መጥፋት የሚችለው ማለት ነው። እነዚህ ስድስቱ ስትራቴጂዎች አንድ መጥፎ የሚባል ወይም ባድ የሚባል ሀቢት በየትኛውም ደረጃ ማለትም በከፍተኛ ደረጃ፣ በመካከለኛ፣ በዝቅተኛ እንዲሁም ደግሞ በየትኛውም አይነት ለምሳሌ ሲጋራ ማጨስ ሊሆን ይችላል፣ አልኮል ሊሆን ይችላል፣ ሌላም ደግሞ ሶሻል ሚዲያ አዲክሽን ሊሆን ይችላል፣ ሌሎችም ባድ ሀቢቶች ሊሆን ይችላሉ። እነሱን ለመቀነስ የምንጠቀምባቸው ስትራቴጂዎች ናቸው ማለት ነው። ተግብሯቸው እውን አድርጓቸው። ምክንያቱም ሳይንቲፊካሊ በሪሰርች ላይ ተጠንተው ውጤት ያመጡ ስለሆነ ተጠቀሙባቸው። ስለዚህ ውጤታቸውን ደግሞ አብረን ያለን ማለት ነው። የዛሬ ቆይታችን ይሄን ይመስል ነበር። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በሚቀጥለው ደግሞ እጅግ ጠቃሚ አስተማሪና ህይወታችሁ ላይ አዲስ ነገር የሚጨምር ይዘን እንመጣለን። ጊዜያችሁን ሰጥታችሁ ስላዳመጣችሁን እናመሰግናለን።